ሰላም ጤና ይስጥልን ተመልካቾቻችን ከኢሳት ቴሌቪዥን ዜናዎቹን አቀርባለሁ መሳይ መኮንን ነኝ። በሰሜን ጎንደር ዳባት ለሁለተኛ ቀን ህዝባዊ እምቢተኝነቱ ቀጥሏል። በወረዳው ባለስልጣናት መሃል ውዝግብ ተፈጥሯል። የዳባት ወረዳ የጸጥታና ደህንነት ኃላፊ የሚሊሻ ዘርፍ ኃላፊና የሲቪል ሰርቪስ መምሪያ ኃላፊ መታሰራቸውን ያገኘነው መረጃ ያመለክታል። መነሻ ምክንያቱም ከህዝብ ጋር መንግስት እንዲጋጭ አድርጋቸዋል በሚል ነው። ተጨማሪ መንገዶች መዘጋታቸውን ያገኘነው መረጃ ያመለክታል። ወደ ደባርቅ የሚወስደው መንገድም መሃል ላይ በድንጋይ ማምሻውን ተዘግቷል። ደባርቅ ተኩስ እንደነበር የተገለጸ ሲሆን በዳባት ወረዳ አጎራባች መንደሮች ተመሳሳይ እንቅስቃሴ ተጀምሯል። የህዝቡ ጥያቄ የህዝባዊ ወያኔ ሓርነት ትግራይ መንግስት በአስቸኳይ ስልጣን ይልቀቅ፣ ወልቃይትና ጠገዴ ጸለምት ወደ ቀድሞ ማንነታቸው ይመለሱ፣ ባልተማሩና የሐሰት ማስረጃ በያዙ የወረዳው ባለስልጣናት አንመራም የሚሉ እንደሆነ ለማወቅ ተችሏል። በአዲስ አበባ ታክሲዎች ሰኞ ዕለት የስራ ማቆም አድማ መቱ። አዲስ አበባ ትላንት ጭር ብላ ውላለች። በአራቱም የአዲስ አበባ አቅጣጫዎች ታክሲዎች ስራ አቁመዋል። ከተማዋም በትራንስፖርት ፈላጊ ነዋሪዎች ተወጥራለች። አድማው እንደሚጀመር ቀደም ሲል መታወቁን ተከትሎ መንግስት ያወጣውን አዲስ የአሽከርካሪዎች ደንብና መመሪያ ማዘግየቱን ቢያስታውቅም አድማውን ሊያስቆመው አልቻለም። የፌዴራል ትራንስፖርት ባለስልጣን ዋና ዳይሬክተር አቶ ካሳሁን ኃይለማርያም በአገር ቤት ለሚገኙ መገናኛ ብዙሃን ደንቡ ለጊዜው እንዳይተገበር መወሰኑን ገልጸዋል። አዲስ አበባ ከትላንት ጀምሮ በታክሲ አድማ መመታቷ ታውቋል። ሳሪስ፣ ፒያሳ፣ መገናኛ፣ ጦር ኃይሎች፣ ሜክሲኮ፣ ቄራ በሁሉም የአዲስ አበባ አካባቢዎች የአድማው ገጽታ በስፋት እንደሚታይ ታውቋል። ህዝቡም በእግር መንቀሳቀስ ጀምሯል። የከተማዋ አውቶቡሶች ለጊዜው ክፍተቱን ለመሸፈን እየተንቀሳቀሱ ናቸው። የመንገድ ትራንስፖርት ባለስልጣን የቆሙ ታክሲዎችን ሰሌዳ ለመቀማት እየሞከረ መሆኑንም ያገኘነው መረጃ ያመለክታል። የታክሲ አሽከርካሪዎች የወሰዱትን እርምጃ ተከትሎ የከተማዋ ነዋሪዎች የዕለት ከዕለት የኑሮ እንቅስቃሴያቸው መስተጓጎሉን ያነጋገርናቸው ገልጸዋል። ከ4 ዓመት በፊት የወጣውና ከቀናት በፊት ደግሞ ተግባራዊ መደረግ የጀመረው የትራፊክ መቆጣጠሪያ ደንብ ለስራ አስቸጋሪ በመሆኑ ደንቡ መሻሻል እንዳለበት የታክሲ አሽከርካሪዎች አስታውቀዋል። በአዲሱ መመሪያና ደንብ ዙሪያ በቂ ውይይት አለመካሄዱን የሚናገሩት አሽከርካሪዎች ጉዳዩ የሚመለከተው አካል ደንቡን በአስቸኳይ እንዲያጤነው ማሳሰባቸውን ያገኘነው መረጃ ያመለክታል። ሰኞም ረፋድ ላይ የተጀመረውን የታክሲ አሽከርካሪዎች አድማ ተከትሎ ተማሪዎች፣ የመንግስት ሰራተኞችና ሌሎች የህብረተሰብ ክፍሎች በትራንስፖርት እጦት በየመንገዱ ሲጉላሉ መዋላቸው ታውቋል። በጉዳዩ ዙሪያ ምላሽን የሰጠው የትራንስፖርት ባለስልጣን በበኩሉ በደንቡ ላይ ለአሽከርካሪዎች የግንዛቤ ማስጨበጫ ማብራሪያዎች ማድረግ ስላስፈለገ ደንቡ ለቀጣዮቹ 3 ወራት ስራ ላይ እንደማይውል አስታውቋል። በከተማዋ የታክሲ አገልግሎትን የሚሰጡ ወደ 10,000 የሚጠጉ ታክሲዎች በስራ ማቆም አድማው ተሳታፊ መሆናቸውንም ለመረዳት ተችሏል። የትራንስፖርት ባለስልጣን ደንቡ ተግባራዊ እንደማይሆን ቢያሳውቅም ሰኞ ምሽት ድረስ በአዲስ አበባ ከተማ የትራንስፖርት እጥረቱ መቀጠሉን ከሀገር ቤት የተገኘው መረጃ አመልክቷል። ይህ በእንዲህ እንዳለም ሰኞ የተጀመረው የታክሲ አሽከርካሪዎች የስራ ማቆም አድማ በአዲስ አበባ ከተማ ዙሪያ ባሉ አነስተኛ ከተሞችም መዛመቱን ያገኘነው መረጃ ያመለክታል። ከዚሁ ከታክሲ አሽከርካሪዎች አድማ ጋር በተያያዘ የህዝብ ማመላለሻ አገልግሎቶችን በክልል የሚሰጡ አውቶቡሶችም ተቃውሞውን ሰኞ ዕለት መቀላቀላቸው ታወቀ። በአሰላ፣ ባሌና ሮቤ ከተሞች የተጀመረውን የትራንስፖርት ማቆም አድማ ተከትሎ በየከተሞቹ የትራንስፖርት እጥረት መከሰቱን ነዋሪዎች ገልጸዋል። የአዲስ አበባ ከተማ አስተዳደር በስራ ማቆም አድማ ላይ ያሉ ታክሲዎች አገልግሎታቸውን እንዲጀምሩ
ጥሪ ቢያቀርቡም የታክሲ ማቆም አድማው ሰኞም ምሽትም መስተዋሉን ነዋሪዎች ተናግረዋል። በተያያዘ ሁኔታ በዓለም አቀፍ ደረጃ የነዳጅ ዋጋ በከፍተኛ መጠን የቀነሰ ቢሆንም መንግስት ተገቢውን ቅናሽ አላደረገም በሚል የተለያዩ የህብረተሰብ ክፍሎች ቅሬታቸውን አቀረቡ። ለጉዳዩ ቅርበት ያላቸው አካላት በበኩላቸው በዓለም አቀፍ ደረጃ የነዳጅ ዋጋ ካለፈው ዓመት ጀምሮ የ40 በመቶ ቅናሽን ቢያሳይም መንግስት ተግባራዊ ያደረገው ቅናሽ ከ12 በመቶ እንደማይበልጥ መግለጻቸውን ከሀገር ቤት የተገኘው መረጃ አመልክቷል። የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ስራ አስፈጻሚ የሆኑት አቶ ታደሰ ኃይለማርያም መንግስት የሚገዛው ነዳጅ የወደብ ክፍያ የትራንስፖርትና ሌሎች ወጪዎች የሚካተቱበት በመሆኑ ዋጋው አሁን ካለበት ሊቀንስ እንደማይችል ለሀገር ውስጥ መገናኛ ብዙሃን ገልጸዋል። ይሁንና ቅሬታውን እያቀረቡ ያሉ የተለያዩ አካላት በሀገር ውስጥ ለሽያጭ የቀረበ ያለውን የነዳጅ ዋጋ መጠን በዓለም አቀፍ ደረጃ ከሚታየው የነዳጅ ቅናሽ ጋር የተመጣጠነ እንዳልሆነ አስረድተዋል። ኢትዮጵያ አብዛኛው የነዳጅ ፍጆታዋን ከጎረቤት ሱዳን የምታስገባ ሲሆን በየዓመቱም ከ1 ቢሊዮን ዶላር በላይ ወጪ እንደምታደርግ ይነገራል። ሀገሪቱ በየዓመቱ ለነዳጅ ፍጆታ የምታወጣው ገንዘብም ለወደብ አገልግሎት ከምትከፍለው ክፍያ ጋር የተቀራረበ መሆኑንም ከመረጃዎች ለመረዳት ተችሏል። በኢትዮጵያ ለአስቸኳይ የምግብ እርዳታ የተጋለጡ ከ10 ሚሊዮን በላይ ሰዎችን ለመታደግ የሚደረገው ጥረት አነስተኛ መሆኑ እንዳሳሰበው የተባበሩት መንግስታት ድርጅት ገለጸ። ለተረጂዎች እየቀረበ ያለው እርዳታ በማለቅ ላይ ቢሆንም ተተኪ የእርዳታ አቅርቦትን ለማድረስ እየተደረገ ያለው ጥረት እጅግ ዝቅተኛ መሆኑን ድርጅቱ አጽንኦት ሰጥቶ አስታውቋል። ዓለም አቀፍ የምግብ እርዳታን ወደ ሀገር ውስጥ ለማስገባት በትንሹም የ3 ወር ጊዜን የሚወስድ ሲሆን እርዳታው ከውጭ እስከሚገባ ድረስ ለተረጂዎች ያለው የምግብ አቅርቦት ሙሉ በሙሉ ሊያልቅ እንደሚችል የተባበሩት መንግስታት ድርጅት በድጋሚ ይፋ አድርጓል። የምላሹ መዘግየትን ተከትሎም ለአስቸኳይ ምግብ እርዳታ የተጋለጡ ሰዎች ከቀጣዩ ወር ጀምሮ የአቅርቦት ችግር ያጋጥማቸዋል ተብሎ ተሰግቷል። ዓለም አቀፍ የግብረ ሰናይ ድርጅቶች በበኩላቸው ጉዳት እያደረሰ ያለው ይኸው የድርቅ አደጋ በቀጣዮቹ 2 ወራት ውስጥ ወደ ረሃብ ሊቀየር ይችላል ሲሉ በማሳሰብ ላይ ናቸው። የመንግስት ባለስልጣናት ማሳሰቢያውን ቢያስተባብሉም ለተረጂዎች መቅረብ ያለበት ድጋፍ ግን በወቅቱ አለመቅረቡ እያሳሰበ መምጣቱን ገልጸዋል። በ6 ክልሎች በሚገኙ ከ180 በላይ ወረዳዎች ውስጥ ተከስቶ ያለው የድርቅ አደጋ በተለይ በህፃናት ላይ የከፋ ጉዳትን ያደርሳል ተብሎ ተሰግቷል። የተባበሩት መንግስታት ድርጅት ወደ 6 ሚሊዮን የሚጠጉ ህፃናት ለምግብ እርዳታ መጋለጣቸውንና ወደ ግማሽ ሚሊዮን የሚሆኑት የአካልና የጤና ጉዳት አጋጥሞቸው እንደሚገኝ ይፋ አድርጓል። በበልግ የዝናብ ወቅት መጣል የነበረበት ዝናብ በተገቢው መጠን ባለመገኘቱም ድርቁ እየተባባሰ ሊሄድ እንደሚችልና የተረጂዎች ቁጥርም በቅርቡ ከ15 ሚሊዮን በላይ ሊደርስ እንደሚችል ድርጅቱ አክሎ አመልክቷል። የድርቁ መባባስን ተከትሎ በአገሪቱ በምግብ ዋጋ ላይ ከፍተኛ ጭማሪ መስተዋሉም ታውቋል። ኢትዮጵያና የአፍሪካ ህብረት በሶማሊያው ታጣቂ ኃይል አልሸባብ ላይ የሚወስዱትን ወታደራዊ ኃይል ለማጠናከር ቢወስኑም ታጣቂ ኃይሉ እየፈጸመ ያለው ጥቃት እየጨመረ መምጣቱ ተገለጸ። ይኸው ታጣቂ ኃይል እሁድ በደቡባዊ የአገሪቱ ክፍል በምትገኘው ባይዶዋ ከተማ ላይ በወሰደው በተሽከርካሪ ላይ በተጠመደ የቦምብ ጥቃት በትንሹ 30 ሰዎች መገደላቸውን ቢቢሲ ዘግቧል። ከባለፈው ወር ጀምሮ ብቻ አልሸባብ እንዲህ ያለ መጠነ ሰፊ ጥቃት ሲፈጽም ለአራተኛ ጊዜ ሲሆን ታጣቂ ኃይሉ ከጥቂት ሳምንታት በፊት በወሰደው እርምጃ ወደ 100 አካባቢ የኬንያ የሰላም አስከባሪ ኃይሎችን መግደሉ ይታወሳል። እሁድ በባይዶዋ ከተማ የተፈጸመው ጥቃትም በአንድ ሬስቶራንት ላይ ሲሆን በርካታ ሰዎች የእግር ኳስ ጨዋታን በመመልከት ላይ እንደነበሩ ቢቢሲ ሰኞ ባቀረበው ዘገባው አመልክቷል። ኢትዮጵያ በታጣቂ ኃይሉ ላይ በተናጠል ከምትወስደው ወታደራዊ ዘመቻ በተጨማሪ ወደ 800 የሚጠጉ ተጨማሪ ወታደሮችን በሰላም አስከባሪነት ለማሰማራት ከቀናት በፊት መወሰኗ ይታወቃል። ኢትዮጵያና የአፍሪካ ህብረት ወታደራዊ ኃይላቸውን ለማጠናከር በጥረት ላይ ቢሆኑም አልሸባብ እየወሰደ ያለው ጥቃት እየጨመረ መምጣቱን የተለያዩ አካላት ይገልጻሉ።
የኢትዮጵያ ወታደሮች ይገኙበታል በተባለው ከተማ የተፈጸመውን ጥቃት ተከትሎ የሶማሊያ ባለስልጣናት አስቸኳይ ስብሰባን የጠሩ ሲሆን በጥቃቱ 60 ሰዎችም ከባድ ጉዳት እንደደረሰባቸው ታውቋል። ከወራት በኋላ ጥቃት የተፈጸመባት የባይዶዋ ከተማ በአሁኑ ሰዓት በኢትዮጵያ ወታደሮች ጥበቃ የሚደረግላት እንደሆነም ቢቢሲ በዘገባው አስነብቧል። ኢትዮጵያን ጨምሮ ከዩጋንዳ፣ ኬንያ፣ ብሩንዲ፣ ሴራሊዮንና ጅቡቲ የተወጣጡ ከ20 ሺህ በላይ የሰላም አስከባሪ ኃይሎች በሶማሊያ ተሰማርተው ቢገኙም ታጣቂ ኃይሉ አሁንም ድረስ የጸጥታ ስጋት ሆኖ ይገኛል። የሰላም አስከባሪ ኃይሎቹ በሚፈለገው ቦታ ሁሉ ባለመሰማራታቸው ምክንያት ታጣቂ ኃይሉ የሚወስደውን እርምጃ መቆጣጠር እንዳልተቻለም ይነገራል። በመጨረሻም በኢራቅ የሚገኘው ታላቁ የሙሱል ግድብ የመፍረስ አደጋ እንደሚያጋጥመውና ከ1 ሚሊዮን በላይ ሰዎች በጎርፍ አደጋ ሊሞቱ እንደሚችሉ አሜሪካ ሰኞ ዕለት አስጠነቀቀች። ይኸው ግድብ ከ1 ዓመት በፊት በአይሲስ ታጣቂ ኃይል ቁጥጥር ስር መዋሉን ተከትሎ ግድቡ ሊደረግለት የነበረው የጥገና ስራ መስተጓጎሉን ቢቢሲ ዘግቧል። የግድቡ ጥገና ስራ መዘግየትን ተከትሎ ግድቡ በቅርቡ ሊፈርስ እንደሚችልና በቲግሪስ ወንዝ ዙሪያ የሚኖሩ 1.5 ሚሊዮን ሰዎች ሊሞቱ እንደሚችሉ አሜሪካ አስጠንቅቃለች። በሞሱል ከተማና በቲክሪት ዙሪያ ያሉ ነዋሪዎችም ከአካባቢው 6 ኪሎ ሜትር ያህል እንዲርቁ የተነገራቸው ሲሆን ማሳሰቢያውም በዓለም ትልቁ እንደሆነ ተነግሮለታል። የኢራቅ ትልቅ ከተማ የሆነችው ሙሱል በዚህ የግድብ መፍረስ አደጋ ሙሉ ለሙሉ ልትወድም እንደምትችልም የአሜሪካ ባለስልጣናት በጽኑ ማሳሰባቸውን ቢቢሲ በዘገባው አመልክቷል። የግድቡ ዙሪያን ተቆጣጥረው የነበሩት የአይሲስ ታጣቂ ኃይሎች ከቦታው እንዲርቁ ቢደረግም የሙሱል ከተማና አካባቢዋ አሁንም ድረስ በታጣቂ ኃይሉ ስጋት ስር መሆናቸው ይነገራል። ከ30 ዓመት በፊት በ1.5 ቢሊዮን ዶላር ወጪ የተገነባው የሙሱል ግድብ በኢራቅ ትልቁ ግድብ ሲሆን 113 ሜትር ከፍታም እንዳለው ይነገራል። የቀድሞ የሀገሪቱ ፕሬዝዳንት ከስልጣን ከመወገዳቸው በፊት ይኸው ግድብ በፕሬዝዳንት ሳዳም ሁሴን ስም የሚጠራ የነበረ ሲሆን ከ1000 በላይ ሜጋዋት ኤሌክትሪክ ኃይል እንደሚያመነጭም ለመረዳት ተችሏል። ተመልካቾቻችን ዜናዎቹ እነዚህ ነበሩ። ጤና ይስጥልኝ።